የሰው ልጅ ከንቱ በገንዛ ስራው ሲነድ ይኖራል፣ በገንዛ ኃጢአቱ ሲቃጠል ይኖራል። የገባ የወጣው እያለ ነው የምትወጣው ሰማል። ከዛም በኋላ ሰው ልጅ 13 ሰዓት እስኪሞላኝ ድረስ ይለኛል አጥንቴ ቁርጥ እያለ ግንዱ ትላልቅ ስለሆነ ገድቦ ይስማል። አጥንቴ ብትስ የሰውነቴ ስጋው እየፈሰለ እንደ ውሃ እየተንጀበጀበ በሳቱ መካከል በርፍት ነው። ከዛ በኋላ 13 ሰዓት ከሞላ በኋላ አጥንቴም አለቀ፣ ሰውነቴም ውሃውን አለቀ፣ ጨረስኩ። ምን ቀርተውኛል? እንዴት አድርጎ እንዳወጣቸው አላውቅም፣ እንዴት አድርጎ እንዳተረፋቸው አላውቅም። አይኖች ብቻ እንቁላል መስሎ አይኖች ብቻ ናቸው ሳቸውናቸው ህምን እንደተጠቡ እነሱ ብቻ አይኔ እንዴ ማለት ነው። አለበለዚያ በአይኖች አጥንቴን እያዩ ነጎድጓድ ሆነ፣ መብረቅ ሆነ፣ ብልጭልጭታ ሆነ። 13 ሰዓት ከሞላ በኋላ ከሰማይ ሰማያት ጓጓቴ የንጓድ የመብረቅ የእሳት ኃይል የውሃ ሙላት እየገሳ ቁልቁል እየወረደ እንትን ሆነ ጎድጓዱ ብዛት እየወረደ ግንቡን እያፈረሰ የጣለው ጊዜ መብረቁ ያመላል ተሰወረ። ከዛ በኋላ ጩኸት ሆነ፣ ድብልቅልቅ ሆነ። ዝናቡ ሙላት አብሮ መጣ። ግድግዳ ነሽ ጥራ ነሽ ግድግድ እያለ በመብረቁ ስለዚህ ሲወረውረው መብረቁ ጨርሶ ነበር። እሳቱ ግን ኃይል አለውና ብረቱ የማይጠፋ ነውና እንደገና ይሄው የለቀቀለት ጊዜ ሲሚንቶ በላይ የለቀቀለት ጊዜ አንዲዮን ሆኖ ማልመለሰው እንደጎናት ሽቅም መስመር ለቀቀ። እሳቱ ኃይል ሰጠው። እንደገና ሀደና ደግሞ ሁለተኛ የበለጠ ውሃ ሙላቱ ጀመረ። አወረደው፣ ባናቱ ላይ ያወረደ። ያን ጊዜ ቦታው ያለ ምን ያሳት እንዳረስ ተዳረኝ ለለቀቀበት ዘዴ በሁለተኛው ማለት ያውላ ሲሆን ዝም ብዬ እመለከታለሁ። አይኖች ናቸው እንግዲህ የሚመለከቱ እንጂ አጥንቶችም አሉ። ብሎ ግድግዳ ነች ጤና ነች ምንጥርጥር ብሎ አለቀ። ብረቱ ግን ያው ቀዘቀዘ፣ ቀናበትና ቀዘቀዘ። ከዚያ ላይ ሁኜ በአይኔ ስመለከት እንደዚህ አቀለት ቁልቁለት የሚጋርደው የለም፣ ወለል ያለ ነው። ቅዱስ ሚካኤል ከዋክብት መስሎ ጎግ እያለ እንደ ከዋክብት ትንሽ ሆኖ በርቀት ሲመጣ ዋለ። ሲቀርብ እያደገ ከዚህ ከጭቀው ከዚህ ማታት ወደበት ቦታ ላይ ሲደርስ በቃ የሰው ያህል ግምት ሆኖ ሳይሆን ቅዱስ ሚካኤል ነው። በግድ ዙሮ ማታቱ የበቃቀሰው ጭቃው አላስገባው ብሎ ዙሮ መጥቶ ህብረቱ ላይ ተሰቀለ።